ሃይ ሰላም፣ እንዴት ናችሁ? እራት እንብላ። እየበላችሁ አያችሁ ምን ይመስላችኋል? እና ምን እንደሆነ ብነግራችሁ በጣም ታዝናላችሁ። ለማንኛውም እንብላ ማለት ባህላችን ነው፣ ወጋችን ነው። ስናገኝ እንብላ። ምን ችግር አለው? እንጀራ መስራችሁ ይሆናል። እንጀራ እንደማታገኙ ማለት ነው። አይደለም እንጀራ መቼም አታገኙ። ኧረ ታገኛላችሁ። ለማንኛውም እየበላችሁ ስሩ፣ እየበላችሁ ፖስት አድርጉ፣ እየበላችሁ የፈለጋችሁትን አድርጉ፣ እየበላችሁ በቃ የሚያስፈልጋችሁን ነገር ሁሉ አድርጉ። ከተመቻችሁ ቪዲዮን ላይክ፣ ሼር አድርጉልኝ። ላይክ ሰብስክራይብ አድርጉልኝ። እውነቴን ነው ማርያም ነው። እንደዚህ ማለት ግዴታ ነው። እየበላችሁ እና እንዴት ናችሁ? ደህና ናችሁ? አይገርምም? ድንቅ ነው የእግዚአብሔር ስራ። ይህን ራሱ እንድንበላ የፈቀደ አምላክ ይመስገን፣ ይክበር ይመስገን። ማን ይሰጠን ነበረ እሱ ባይፈቅድ ይህን ልንበላ? ይህም ስለተፈቀደልን ነው ማለት ነው። ሁሉም ነገር ሲፈቀድልን ነው፣ ሳይፈቀድልን አይሆንም። እየበላችሁ ብያለሁ። እየበላችሁ መስራትና መብላት አያሳፍርም አይደል? ያሳፍራል እንዴ? ኧረ አያሳፍርም። መቼም አያሳፍር። እና ወዶቼ ሰላማችሁ ቪዚት ይበል። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እና ደህና ናችሁ? እንዴት ናችሁ? አሁን ደግሞ ፍሊተር አለው። በፍሊተር ነው የመጣሁት ማለት ነው። በጣም ደስ ይላል። ብሉ እየበላ